ሰላም ሰላም እንዴት ናችሁ? የገብሬ ቲዩቶሪያል ቤተሰቦች እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ከባለፈው ፓርት 3 የቀጠረ ይሄ ፓርት 4 ነው እና ባለፈው ቪዲዮ ላይ ስለ ስታንዲንግ ፕላኒንግ አውጥተናል። ስለ ታይፕ ኦፍ ፕላኒንግ ላይ ስለ ስታንዲንግ ፕላኒንግ አይተናል እና ስታንዲንግ ፕላኒንግ ማለት ምን እንደሆነ ምን ጉዳዮችን እንደሚይዝ በስሩ ያሉት ነገሮችን አይተናል። ዛሬ የምንይዘው የስታንዲንግ ከዚህ ከሪፒቲቲቭነስ አንጻር ማለት እቅድ ከድግግሞሽ አንጻር ወይም ከፍሪኮንሲ አንጻር በሁለት ይከፈላል ብለናል እና አንደኛው ስታንዲንግ ፕላኒንግ ነው፣ ሁለተኛው ደግሞ ሲንግል ዩዝ ፕላኒንግ ነው። ሲንግል ዩዝ ፕላኒንግ እንግዲህ አንድ ጊዜ የሆነን ችግር ለመፍታት የምንጠቀመው እቅድ ነው ማለት ነው እና a one-time plan specifically designed to meet the need to a unique solution ምንድነው? አንድ የተወሰነ ችግርን ለመፍታት ወይ ደግሞ ዩኒክ የሆነ ሶሉሽን ለመስጠት አንድ ጊዜ ብቻ የምንጠቀመው እቅድ ዋን ታይም ወይ ደግሞ ሲንግል ዩዝ ፕላኒንግ ነው ማለት ነው። ዲዛይን የሚደረገው የሆነ meets the need of unique solution አንድ መፍትሄ ብቻ የሚሰጥ ደግሞ ለአንድ ጊዜ ብቻ የምንጠቀመው ከሆነ ሲንግል ዩዝ ፕላኒንግ ብለን እንጠራዋለን ማለት ነው። በዚህ ውስጥ እንግዲህ በጣም ምን አለ there are not used again once the objective is accomplished ነው። እንግዲህ አንድ ኦብጀክቲቭ አኮምፕሊሽ ከሆነ ወይ ደግሞ አንድ ኦብጀክቲቭ ከተሳካ ኦብጀክቲቭ ግቡን ከመታ ኦልሬዲ ያ ሲንግል ዩዝ ያ ፕላን ኦልሬዲ ያልቃል ማለት ነው። ሶ ከዛ ተነስተ ሲንግል ዩዝ ፕላን እንለዋለን። አንድ አኮምፕሊሽ ከነገ እንደገና ድጋሚ የሚመጣ አይደለም ማለት ነው። አንድ የምንጠቀም ብቻ ነው። የሆነ ችግር ሀፐን አድርጎ ሶ ያን ችግር አንዴ ከፈተለን ሌላ ጊዜ ልንጠቀመው አንችልም ማለት ነው። ለምሳሌ በሀገር አቀፍ ደረጃ ባለፈው የተፈጠረውን የኮሮና ወረርሽኝ በመለከት ኮሮና ወረርሽኝን ለመከላከል የወጣ እቅድ ነበር። ሶ ያ እቅድ አንድ ጊዜ ነው ኮሮና ኦልሬዲ ሀገራችን ላይ ሲቆም እሱም አብሮ የሚቆምበት ሁኔታ ነው የተፈጠረው ማለት ነው። ሶ ሲንግል ዩዝ ፕላን የምንለው ለዛ ነው። ሲንግል ዩዝ ፕላንስ አር ኮመንሊ ስሪ ታይፕ ኦፍ ናቸው ወይም ደግሞ ሶስት ናቸው በስም ፕሮግራም፣ ፕሮጀክት ኤንድ በጀቲንግ ተብለው በሶስት ይከፈላሉ ማለት ነው። እንግዲህ ፕሮግራም ስንል there are relatively broad set of activity designed to accomplish particular set of goals ምንድነው? ለአንድ የተወሰነ ዓላማ ስኬት ተብሎ የተቀረጹ ሰፋ ያሉ ተግባራትን ስብስብ ነው ማለት ነው። የተወሰነ ዓላማ ሊያሳካልን የሚችል ግን ሰፊ ተግባራትን የያዘ አካል ነው ማለት ነው። አንድ ፓርቲኩላር የሆነ ጎል ሴት እናደርጋለን። ሶ ያን ፓርቲኩላር ጎል ለማሳካት ዲዛይን ይደረጋል። ነገር ግን በርካታ አክቲቪቲዎችን ይይዛል ማለት ነው። እንግዲህ በዚያ ኮምፕሌክስ ኤንድ ኢንኮምፓስ ውስብስብና ብዙ ተግባራቶችን አንድ ላይ የያዘ ነው። ውስብስብና ብዙ ተግባራቶችን አንድ ላይ የያዘ ሲሆን ይህም ጎል፣ ፖሊሲ፣ ፕሮሲጀር፣ ሩል፣ ታስክ አሳይመንት፣ ሪሶርስ ቱ ቢ ኢምፕሎይድ እነኝህ ሁሉ የያዘ ነው ማለት ነው። ኮምፕሌክስ ኤንድ ኢንኮምፓስ የምንለው ለዛ ነው ማለት እንግዲህ ፖሊሲ፣ ፕሮሲጀር፣ ሩልስ፣ ታስክ አሳይመንት እነኝህ ስንመለከታቸው በተለይ ፖሊሲ፣ ፕሮሲጀር፣ ሩልስ ስታንዲንግ ፕላን አካሎች ናቸው። ነገር ግን ፕሮግራሙ በባህሪው ሲንግል ዩዝ ፕላን ስለሆነ ልክ ፕሮግራሙ ሲያልቅ እነኚህ ፖሊሲም ፕሮሲጀርም ሩሉም አብረው ያልቃሉ። ለምሳሌ የሲንግል ዩዝ ፕላኒንግ ላይ ባለፈው 2012 የኮሮና መከላከል እሱ እቅድ በስሩ ምን ያለው ህጎች አሉት፣ ፕሮሲጀር አሉት፣ ሩሎች አሉት፣ ፖሊሲዎች አሉት። ሶ ያ ፖሊሲ፣ ሩል፣ ፕሮሲጀርስ ልክ ፕሮግራሙ ሲያልቅ ወይ ደግሞ እቅዱ ሲያልቅ ኮሮና ሲያቆም እነሱም አብረው ይቆማሉ። ምን የሚል ፖሊሲ ነበር? ለምሳሌ በታክሲ ውስጥ ከግማሽ ሰው በላይ አይጫንም። ግማሽ ሰው ማለት ከሚይዘው ከ12 ከሆነ ከ6 ሰው በላይ አይጫንም። በባጃጅ ውስጥ ከአንድ ሰው በላይ አይጫንም።
ካለ ማክስ አይኬድም የሚሉ ህጎች ነበሩ። እነሱ ህጎች ግን የሚሰሩ ፕሮግራሙ እስካለ ድረስ ነው ማለት ነው። እቅዱ እስካለ ድረስ ነው። ነገርየው የስታንዲንግ ፕላን አካልም ቢሆኑ ነገር ግን በፕሮግራም ውስጥ ሲከፉም ደግሞ ፕሮግራሙ ሲያቆም ወይ ደግሞ ፕሮጀክቱ ፕላኑ ሲያቆም አብረው ይቆማሉ። ር ሰፖርትድ በጀት ፕሮግራምስ ሜቢ ኦፍ ቫሪየስ ሳይዝ ኤንድ ዳይሬክሽን ይሆናል። እንግዲህ በተለያየ ሳይዝ እና መጠን ወይም ዱሬሽን ሰፖርት ይደረጋሉ። በበጀት ሰፖርት ይደረጋሉ። እንግዲህ ፕሮግራሞች በተለያዩ መጠን የጊዜ ርዝመት ሊኖራቸው ይችላል። እንግዲህ ፕሮጀክት ነው ሁለተኛው ላይ የምናገኘው ፕሮጀክት ነው። ፕሮጀክት አርስ part of general program and direct the effort of individual and groups። እንግዲህ ፕሮግራም ፕሮጀክት የምንለው በፕሮጀክቶች አጠቃላይ ፕሮግራም አካል ሲሆኑ የግለሰቦች እና የቡድኖች ጥምረት ይፈጥራሉ። እንግዲህ ፕሮጀክትስ አር ፓርት ኦፍ ጀነራል የፕሮግራም አካል ነው። ዳይሬክት ኤፈርትስ ቱ ኢንዲቪጁዋል ኤንድ ግሩፕ ምንድነው የግለሰቦችን እና የግሩፖችን ኢንዲቪጁዋል ኤፈርት ቢፈልጉ አካል ነው ማለት ነው። የፕሮጀክት አካል ነው፣ የፕሮግራም አካል ነው ፕሮጀክት። በዛ ደረጃ ነው ማለት ነው። እንግዲህ አንድ ፕሮግራም ዲዛይን ከተደረገ በውስጡ ደግሞ በርካታ ፕሮጀክቶች ሊኖሩ ይችላሉ ማለት ነው። ፕሮጀክቱ አጠቃላይ የፕሮግራም አካል ሲሆን የግለሰቦች እና የቡድኖችን ጥረት የሚጠይቅ ነው። አብዛኛውን ጊዜ ከፕሮግራሞች ይልቅ አነስተኛ ዝርዝር ያላቸው እና ጠባብ ያሉ ትኩረት የሚሰጡ ናቸው። ከፕሮግራሞች ይልቅ ምንድናቸው? it is typically less comprehensive and narrow in focus on that program ከፕሮግራም ጠበብ ያሉ ናቸው እና ኮምፕሬንሲቭሊ ናቸው ማለት ነው። አነስተኛና ዝርዝር ያለ ጠበቅ ያለ ትኩረት የሚሰጡ ናቸው ማለት ነው። በውስጡ በፕሮግራም ውስጥ ያሉ ፕሮጀክቶች ናቸው ማለት ነው። ፕሮጀክት የአንድ የተወሰነ ፕሮግራም ውስጥ አካል ወይም ትንሽ የፕሮግራም ክፍል ነው ማለት ነው። እንግዲህ ፕሮጀክት ሰብሴት ኦፍ ስፔሲፊክ ፕሮግራም ኦር ስሞለር ፖርሽን ኦፍ ፕሮግራም። እንግዲህ አንድ ትልቅ ፕሮግራም አለ። በትልቅ ፕሮግራም ውስጥ ስፔሲፊክ የሆኑ ፕሮጀክቶች ሊኖሩ ይችላሉ። ለምሳሌ የአረንጓዴ ልማት ፕሮግራም ቢኖር በአረንጓዴ ልማት ውስጥ ምን አለ? የችግኝ ማፍላት ፕሮጀክት ሊሆን ይችላል። የደን ምንድነው የጉድጓድ ቁፋሮ ፕሮጀክት ሊሆን ይችላል። ሌሎች ፕሮጀክቶች ሊኖሩ ይችላሉ። ፕሮግራም ጀስት እንዳንድ ትልቅ መጽሐፍ ብናየው በውስጡ ደግሞ ፕሮጀክት እንደ ውስጡ እንዳሉት ንዑስ ክፍሎች የሚታይ ነው ማለት ነው ፕሮግራም ማለት ነው። እንግዲህ ፕሮጀክት ከአንድ ትልቅ ፕሮግራም ጋር የተገናኙ ናቸው። ሆኖም ግን አንድ ፕሮጀክት ራሱን ችሎ ሊከናወን ይችላል። ፕሮግራሙ ሳይሆን ብቻውን ሊከናወን የሚችልበት ሁኔታ ሊኖር ይችላል ማለት ነው። ፕሮጀክትስ አር ኮኔክትድ ዊዝ ዘ ሜጀር ፕሮግራም በት ሜጀር ፕሮጀክትስ ካን ቢ አንድ ባይ ኢትሰልፍ ራሱ ሊሰራ የሚችልበት ሁኔታ ይኖራል ማለት ነው። እንግዲህ እዚህ ጋር ለምሳሌ ብንጠቀም የከተማ ጽዳት ፕሮግራም እንደ ትልቅ ዓላማ ቢወሰድ እንግዲህ የከተማ ልማት እንደ ፕሮግራም ብንወስደው የከተማ ጽዳት ፕሮግራም እንደ ፕሮግራም ብንወስደው በውስጡ ያሉ እንደ የቆሻሻ ማጠቢያ ገንዳዎች ተከላ ወይም የፍሳሽ ማስወገጃ ግንባታ የመሳሰሉት ደግሞ እንደ ፕሮጀክቶች ሊወሰዱ ይችላሉ ማለት ነው። የከተማ ጽዳት አንድ ትልቅ ፕሮግራም በውስጡ ምን የገንዳ ስምሪት የቆሻሻ ማስወገጃ ገንዳዎች አንድ ፕሮግራም ሊሆን ይችላል። የፍሳሽ ማስወገጃም ራሱ ሌላ ፕሮጀክት ሊሆን ይችላል ማለት ነው። ነገር ግን ከፕሮግራም አንፃር ስናየው ናሮ ጠባብ በስኮፑ ጠበብ ያለ ነው ማለት ነው። በሶስተኛ ደረጃ ምንድነው? በጀት ነው። እንግዲህ በጀት is the sum of financial allocation of particular purpose on the summary of intended expenditure and along with the proposal and how to meet them ነው። እንግዲህ በጀት ለአንድ ለተወሰነ ዓላማ እየተመደበ የገንዘብ መጠን ሲሆን የታቀዱ ወጪዎችን ዝርዝር እና እነዚያን ወጪዎች እንዴት መሸፈን እንደሚችል የሚገልጽ እቅድ ነው ማለት ነው። እንግዲህ ለአንድ
ለተወሰነ ዓላማ የሚመደብ የገንዘብ መጠን ነው ማለት ነው። ሶ የታቀደ ወጪዎች ዝርዝርና እነዚያን ወጪዎች እንዴት መሸፈን እንደሚችል የሚገልጽ እቅድ ነው ማለት ነው በጀት ማለት ነው። አሃ It is a fundamental planning instrument of companies that deal with the future allocation of resource. Budget can be expressed in the financial term, labor, unit of product and machine, how house and others ተብሎ ሊገለጽ ይችላል ማለት ነው። እንግዲህ ምንድነው በድርጅታችን ውስጥ የወደፊት የሀብት ክፍል የሚወስን መሰረታዊ የእቅድ መሳሪያ መሆኑን እዚህ ጋር በደንብ ማየት ይገባል ማለት ነው። እንግዲህ በጀት በሚከተሉት መንገዶች ሊገለጽ ይችላል ይላል። ያም ምንድነው በገንዘብ ይገለጻል፣ በሰው ኃይል ይገለጻል፣ በምርት መጠን ይገለጻል፣ በማሽን ይገለጻል። በእነኚህ በጀትን ኤክስፕረስ ልናደርገው በጀት ካን ቢ ኤክስፕረስ ፋይናንሻል ተርምስ ላቦርስ ዩኒትስ ፕሮዳክት ኤንድ ማሽን ኦር ኤንድ አዘር ብለን ልንጠቅሰው እንችላለን ነው። በጀት እንግዲህ ስራዎችን ለመቆጣጠር እንደ መመዘኛ ቤንችማርክ ሊያገለግል ይችላል። ሰርቪስ አስ ቤንችማርክ ፎር ዘ ኮንትሮሊንግ ኦፍ የተመደበው ስራ ምን ያክል ነው፣ ምን ያክል በጀት ወጣበት ብለን አጠቃላይ ኮንትሮል ልናደርግበት የምንችለው እንደዛ ልንወስደው እንችላለን ማለት ነው። ሌላው ቤዝድ ኦን ክላሲፊኬሽን ስኮፕ ነው። በስኮፓቸው ስንከፋፍላቸው እንግዲህ በስኮፕ ስንከፋፍለው ደግሞ ሶስት አይነት ፕላን እናገኛለን። አንደኛው ስትራቴጂክ ፕላን የምናገኘው ምንድነው? ስትራቴጂክ ፕላን እንግዲህ it is general plan of outlet direction or resource allocation or step necessary to reach strategic goal። እንግዲህ ምንድነው? ስትራቴጂክ ግቦችን ለመድረስ የሚያስፈልጉ ውሳኔዎችን፣ የሀብት ክፍል ወይም አስፈላጊ እርምጃዎችን የሚገልጽ አጠቃላይ እቅድ ነው ማለት ነው። አጠቃላይ ስትራቴጂ ግቦችን ለመምታት ወይ ግቦችን ጋር ለመድረስ የሚያስፈልጉ ውሳኔዎች፣ የሀብት ክፍፍል ወይም ደግሞ አስፈላጊ እርምጃዎችን የሚገልጽ አጠቃላይ ሪሶርስ አጠቃላይ እቅድ ነው ማለት ነው። በከፍተኛ አመራር ደረጃ ቶፕ ሌቭል ማኔጅመንት የሚዘጋጅ ሲሆን በአብዛኛውን ጊዜ የረጅም ጊዜ እቅድን ይይዛል። It's also developed by top level management, mostly long run. It is a time horizon ከታይም አንፃር የረጅም ጊዜ ሲሆን በአብዛኛው የሚሰራው ደግሞ በከፍተኛ አመራሩ ወይ ደግሞ በቶፕ ሌቭል ማኔጅመንት አካል ነው ማለት ነው። አቅጣጫ የሚያሳይ ሲሆን በቶፕ ሌቭል ማኔጅመንት አካል የሚሰራ ነው። እዚህ ጋር እንግዲህ ምኖች አሉ፣ ራዕይ አለ፣ ተልዕኮ አለ፣ ሚሽን አለ፣ ሌላው ደግሞ እሴት ምናምን የሚባሉት ነገር እዚህ ጋር ይመጣሉ ማለት ነው። ይህ የድርጅታችን ተልዕኮ፣ ሚሽን፣ ግብ፣ ኦብጀክቲቭ፣ ስትራቴጂ ዋና ዋና የስራ አቅጣጫዎች እና ዋና ዋና የሀብት ክፍል የመተመን የመወሰን ሂደት ያሳያል። ፕሮሰስ ኦፍ አናላይዚንግ ዲሳይዲንግ ኢን ዘ ኦርጋናይዜሽን ሚሽን ምን እንደሆነ የሚወስነው፣ ኦብጀክቲቭ ስትራቴጂ ስንል ዘ ኮምፒቲቲቭ አድቫንቴጅ ኦፍ ዘ ኦርጋናይዜሽን ማለት ነው። እንግዲህ በኦርጋናይዜሽን ኮምፒቴት የምንሆንበት ወይ ደግሞ ተወዳዳሪ የምንሆንበት ስልት የሚቀይስበት ነው ማለት ነው። ሜጀር ኮርስ ኦፍ አክሽን ኤንድ ዘ ሜጀር ሪሶርስ አሎኬሽን ሪሶርስ የምንመድብበት ሂደት ነው ማለት ነው። እና የሀብት ክፍፍልና የመተንተን ሂደትን የምናይበት ነው ማለት ነው። ሌላው ታክቲካል እቅድ ነው። እንግዲህ ታክቲካል እቅድ ከሚድል ሌቭል ማኔጅመንት አካል የሚሰራው ሲሆን ታክቲካል ፕላን ኢዝ ኤ ፕላን aimed at the achieving of tactical goal and the development implement specific part of strategy plan። እንግዲህ ምንድነው ታክቲካል ግቦች ለማሳካት ያለመ እቅድ ሲሆን የስትራቴጂያዊ እቅድ የተወሰኑ ክፍሎችን ለመተግበር የሚዘጋጅ ነው። እንግዲህ በተቋም ደረጃ የሚዘጋጁ ስትራቴጂ ግቦች አሉ። ያን ስትራቴጂ ግብ የተወሰኑ ፓርት በምን አግባብ መከወን አለብን የሚለው ታክቲካሊ ጎሉ የሚሰራበት ወይ ደግሞ የሚታቀድበት ነው። ታክቲካሊ በምን መስራት አለብን የሚለው እንግዲህ ከስትራቴጂ እቅድ ጋር ሲነጻጸር አጭርና የጊዜ ገደቡም ጠባብ ነው ማለት ነው። It is concerned with the shorter term frame and narrow scope within the strategic plan። ከስትራቴጂክ ፕላን አንፃር ሲታይ ምንድነው ታይሙ አጭር ነው፣ ፕላስ እንደገና ደግሞ ስኮፑም ጠበብ ያለ ነው ከስትራቴጂክ ፕላን አንፃር ሲታይ። ምክንያቱም ዘ ፓርት ኦፍ ስትራቴጂክ ፕላን ነው። ከስትራቴጂክ ፕላኑ የሆነ ፕላኑ ለምሳሌ የኛ ተቋም
ኤችአር ዲፓርትመንት አለው፣ የግዢ ዲፓርትመንት አለው፣ ፕላስ የፋይናንስ ዲፓርትመንት አለው፣ ሌሎች ዲፓርትመንቶች አሉ። በተቋም ደረጃ እነኚህ ሁሉ ስትራቴጂክ ፕላን ሲያዘጋጁ እያንዳንዳቸው ዲፓርትመንቶች ደግሞ ስታቲካል ፕላን ያዘጋጃሉ ማለት ነው። ከስራም አንጻር ከታይም አንጻር ናሮ ፎር ኮምፔር ቱ ስትራቴጂክ ፕላን ማለት ነው። ሌላ ኦፕሬሽናል ፕላን ነው። ኦፕሬሽናል ፕላን እንግዲህ ኦፕሬሽናል ፕላንስ ፎከስ ኦን ዘ carrying of out technical plan to achieving operational goal and concerned with the day-to-day week activities and the organization ምንድነው የኦፕሬሽን ግብ ለማሳካት ቴክኒካል እቅዶች በመተግበር ላይ ያተኩራል። እንግዲህ እዚህ ጋር ቴክኒካል ፕላን ኦልሬዲ ዴቨሎፕ ተደርጓል። ያን ቴክኒካል ፕላን ለማሳካት ደግሞ የሚዘጋጅ ሌላ ኦፕሬሽናል ፕላን አለ ማለት ነው። ያ ማለት ዴይ ቱ ዴይ የምንሰራቸውን ስራ፣ ዊክ ቱ ዊክ የምንሰራቸውን ስራ፣ ከሳምንት ውስጥ የምንሰራቸውን፣ በቀን ውስጥ የምንሰራቸውን ስራ የያዘ ነው ማለት ነው። በድርጅቱ የዕለት ተዕለት እና የሳምንት ስራዎች ተግባራት ላይ ያተኩራል ማለት ነው። ኦፕሬሽን እቅድ በአብዛኛው አጭር ጊዜ የሚሸፍን በጣም የተወሰነና ዝርዝር መረጃዎችን የያዘ ነው ማለት ነው። እንግዲህ ኦፕሬሽን ፕላን ሜንሊ ሾርት ሬንጅ እንድ ሞር ስፔሲፊክ እንድ ዲቴል ፓርቶችን የያዘ ነገር ነው ማለት ነው። እንግዲህ እዚህ ጋር በአጭሩ ሶስቱን ለማየት ያክል ስትራቴጂክ ፕላን ዋና ትኩረት የሚያደርገው አጠቃላይ የድርጅቱን ተልዕኮና የረጅም ጊዜ ግቦች ላይ ነው። ስትራቴጂክ ፕላን የሚያደርገው ከጊዜ አንጻር ረጅም ጊዜ ነው የሚዘጋጀው በከፍተኛ አመራሩ ነው ማለት ነው። ታክቲካል ፕላን ላይ የታክቲካል ፕላን የስትራቴጂክ እቅዱ የተወሰኑ ክፍሎች የሚተገበሩት ነው። ከስትራቴጂክ አካሉ ከስትራቴጂክ እቅዱ ውስጥ የተወሰኑ ክፍል የሚተገበረው ሲሆን በጊዜ አንጻር መካከለኛ ወይም ደግሞ አጭር ጊዜ ሊባል ይችላል። በመካከለኛ ደረጃ ባለው አመራር የሚዘጋጅ ነው ማለት ነው። ኦፕሬሽናል ፕላኑ የዕለት ተዕለት ዝርዝር ተግባራትን እና ቴክኒካዊ ስራዎች ላይ የሚያተኩር ሲሆን በጣም አጭር እና ዝቅተኛ አመራሮች ወይ ቡድኖች ሊያዘጋጁት የሚችሉ ናቸው ማለት ነው። እና አጠቃላይ ስንመለከት እነኝህን ከስኮፓቸው አንጻር ፕላኒንግን የምንከፍልበት ነው ማለት ነው። ሌላው ክላሲፊኬሽን ኦፍ ቤዝድ ኦን ታይም ነው። እንግዲህ ከፕላን አንጻር ከጊዜ አንጻር ደግሞ በሶስት እንከፍላቸዋለን ማለት ነው። ኦል ፕላኒንግ ጋር ዲል ዊዝ ዘ ፊውቸር። እንግዲህ እያንዳንዱ ስለ ፕላኒንግ ካወራን ስለ ፊውቸር ነው ማለት ነው የምናወራው፣ ስለ ወደፊት ነገር ነው የምናወራው። ሶ ዘ ፊውቸር አር ሜዠርድ ኢን ታይም። ፊውቸር ደግሞ በጊዜ ውስጥ የሚለካ በጊዜ የሚለካ ነው ማለት ነው። ኦል ካይንድ ኦፍ ፕላንስ አር ኢንተርሪሌትድ ዊዝ ዋን ኢን ዘ ድራይቭ ኦፍ ዘ አዘር። እንግዲህ ምንድነው ኦል ካይንድ ኦፍ ፕላን አር ኢንተርሪሌትድ፣ ሁሉም ፕላኖች ኢንተርሌት የሚያደርጉት አዘር እንዚ ድራይቭ ኦፍ ዘ አዘር፣ አንዱ ከአንዱ ላይ ድራይቭ የሚደረግበት ሁኔታ አለ ማለት ነው። በታይም ስንጋ ሎንግ ሬንጅ ፕላን የምንለው ነው። እንግዲህ ሚዲየም ሬንጅ ፕላን፣ ሾርት ሬንጅ ፕላን ብለን በሶስት ስንከፍላቸው አኮርዲንግ ቱ ሎንግ ሬንጅ ፕላን አር ኮኔክትድ ዊዝን ዘ ፊውቸር ኤንድ ዳይሬክሽን ኦን ዘ ኦርጋናይዜሽን ማለት ነው። የተቋሙን ፊውቸር ወይ ደግሞ የወደፊት ሁኔታ ምን መድረስ እንደሚል፣ የት መድረስ እንደሚል፣ ሚሽኑን ጎሉን ሴት የሚደረግበት ነው ማለት ነው። አቅጣጫ የሚሰጥ ነው ማለት ነው። የተቋሙን አቅጣጫ የሚያሳይ ነው ማለት ነው። ከጊዜ አንጻር ስንመለከተው ከ5 እስከ 10 ዓመት ሊሆን ይችላል ማለት ነው። ሎንግ ሬንጅ ፕላኒንግ የምንለው ማለት ይሄ ብዙ ጊዜ ስትራቴጂክ ፕላን የምንለው ነው። ሌላው ሚድ ሬንጅ ፕላኒንግ ዘ ታይምሊ ዩዥዋሊ ሬንጅ ኦፍ ቢትዊን ሎንግ ኤንድ ሾርት ሬንጅ ፕላኒንግ ነው። ይሄ ሎንግ ሬንጅ ፕላኒንግ ማለት ሚዲየም ሬንጅ ፕላኒንግ የምንለው ከታይም አንጻር በረጅም እና በአጭር ሬንጅ ፕላኖች መካከል ያለ ሲሆን ዘር አር ዩዥዋሊ ከ1 ዓመት እስከ 5 ዓመት ይላል። እንግዲህ ከ1 ዓመት እስከ 5 ዓመት ነው ማለት ነው። ይሄ ሾርት ሚዲየም ተርም ማለት ነው። ብዙ ጊዜ ታክቲካል ፕላኒንግ ላይ ሊሆን ይችላል፣ ግን ከዛኛው ትንሽ ረዘም የሚል ይመስለኛል። ሾርት ሬንጅ ፕላኒንግ ደግሞ ፕራክቲካል ኦፕሬሽናል ፕላን የምንለው ዘ ታይም ኢዝ ሌስ ዛን 1 ይር፣ ከ1 ዓመት ያነሰ የምንጠቀምበት ከሆነ ይሄ የሾርት ተርም ወይ ደግሞ ኦፕሬሽናል ፕላኒንግ የምንለው አይነት ፕላኒንግ ማለት ነው። ሌላው የክላሲፊኬሽን ቤዝድ ኦን አፕሮች ነው። አፕሮቻችን ፕሮአክቲቭ እና ሪአክቲቭ አፕሮች ነው። እንግዲህ
proactive approach is occur when the organization response come before the environment change እንግዲህ የሆነ ችግር ከመፈጠሩ ወይ ደግሞ environment change ከመጠበቅ external environment እኛ ላይ መጥቶ ተጽዕኖ ከመድረሱ በፊት ይሄ ነገር ሊከሰት ይችላል ብሎ አስቡ ማቀድ that is proactive planning ብለን እንጠራዋለን ማለት is the proactive organization ብለን እንጠራዋለን it is in this approach organization do not wait for the environment change but take the action of advanced እንግዲህ ኢንቫይሮንመንት ውስጥ ሲቀየር ወይ ደግሞ ችግር ሲፈጠር ድረስ ማየት ሳይሆን ችግር ሲፈጠር ብሎ አስቦ አድቫንስ አድርጎ አድቫንቴጁን መጠቀም የሚችል ፕሮአክቲቭ ፕላኒንግ ብለን እንጠራዋለን ማለት ነው። ሌላው ሪአክቲቭ ምንለው ነው። ሪአክቲቭ planning occur when the organization response come from after the environment change takes place ነው። ይሄ ምንድነው? ኦልሬዲ የሆነ ችግር ከተፈጠረ በኋላ ለዛ ችግር መልስ መስጠት ነው ማለት ነው። መልስ መስጠት ነው ማለት ነው። ችግር ሀፕን ሆኗል ሶ ያን ችግር ሊቋቋም የሚችል መልስ የምንሰጥበት ሁኔታ ወይ መልስ የምንሰጥበት እቅድ ማለት ነው። እዚህ ጋር ለምሳሌ ማንጣት ለምሳሌ ፕሮአክቲቭ ፕላኒንግ የኮሮናን ኬዝ ብናነሳ ኮሮና በቻይና 2012 እንደተከሰተ ሌሎች ሀገሮች እኛ ጋር ይመጣል ብለው የራሳቸውን ዝግጅት እያደረጉ ነበር። ሶ ዛት ኢዝ ፕሮአክቲቭ ነው። አንዳንድ ሀገሮች ደግሞ ምንም አያመጣም ብለው ሁሉን ነገር ለጀስት እንደ ፈጣሪ በመስጠት ምናምን ችግሩ ሲደርስ ለዛ ችግር ግን ችግሩን የሚቋቋሙበት እቅድ አውጥተው ይቀሩ ዛት ሪአክቲቭ ፕላኒንግ የምንለው እሱ ነው ማለት ነው። in such situations the organization loses opportunity to that organization which adopt proactive approach ነው። ምንድነው ይሄኛው ኦፖርቹኒቲ ሎስ ያደርግ ሊሆን ይችላል። እንግዲህ ፕሮአክቲቭ አለመሆን ኦፖርቹኒቲ ሎስ የሚያደርግበት ወይ ደግሞ መልካም አጋጣሚዎችን ልናጣበት የምንችልበት ሁኔታዎች አሉ። ያን አዶፕት ባለማድረጉ ማለት ነው። ያ ፕሮአክቲቭ አዶፕት ባለማድረጉ የምናጣቸው ጥቅሞች አሉ ማለት ነው። ሌላኛው ኮንቲንጀንሲ ፕላን የምንለው እንግዲህ ኮንቲንጀንሲ ፕላን የምንለው ኦልሬዲ ጀስት አንድ ተቋም የሆነ ተግባር ለመስራት የሆነ ፕሮጀክት ለመስራት የሆነ ፕሮግራም ፕሮጀክቶች ላይ ለመስራት ፕላን ኤ ፕላን ቢ ፕላን ሲ ፕላን እንደዚህ ይባላል። ያ ማለት ፕላን ኤ ካልተሳካ ኦልሬዲ ፕላን ቢ ተግባራዊ ያደርጋል። ፕላን ቢ ካልተሳካ ፕላን ሲ እንደዚህ አይነት ነገሮች ከዚህ ኮንቲንጀንሲ ፕላን ብለን ኮንቲንጀንሲ ፕላን approach that become very popular today in rapid changing business environment ነው። እንግዲህ በዚህ ተለዋዋጭ በሆነበት ዓለም ውስጥ ኮንቲንጀንሲ ፕላን በጣም ፖፑላር ነው ማለት በጣም አስፈላጊ። ምክንያቱም ዛሬ ያየነው አጠቃላይ ነባራዊ ሁኔታ ነገ ተቀይሮ ልናገኘው ይችላል። ሶ ይሄ ቢሆን ይሄኛውን ተጠቀማለሁ ይሄኛው ቢሆን ይሄኛውን ተጠቀማለሁ የሚል አማራጭ እቅድ መያዝ አስፈላጊ ነው ማለት ነው። Alternative course of action that takes in the organization plan are become inappropriate due to the changing of circumstance እንግዲህ በጣም አስቸጋሪ በሆነ ሰርከምስታንስ ውስጥ ወይም ደግሞ ተለዋዋጭ በሆነ ሰርከምስታንስ ውስጥ ኦልተርናቲቭ ኮርስ ኦፍ አክሽን መውሰድ ያስፈልጋል። ኦልተርናቲቭ ኮርስ ኦፍ አክሽን መውሰድ ያስፈልጋል። አንዱ ባይሳካ አንዱ ሊሳካ ይችላል ብሎ ማሰብ ያስፈልጋል ማለት ነው። it is appropriate in nature the management entails anticipating changing of the environment and preparing of cope with the future events እንግዲህ it is a proactive nature ነው ያለው ማለት proactive ነገሮች ከሰታሉ ብለን ከማለታችን በፊት proactive የሆነ nature አለው ማለት ነው። then the management tries to anticipate changing of the environment እንግዲህ ኢንቫይሮንመንቱን ለመቀየር ሙከራ ያደርጋል prepare of the cope of future event በማዘጋጀት ነው ማለት ነው። አጠቃላይ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ለነበረን ቆይታ በጣም ያመሰግንኩ። ይህ ቪዲዮ እንግዲህ ላይክ ሼር ኮሜንት ያደርጋችሁ ሌሎች እንዲደርሳችሁ አድርጉ። ለነበረን ቆይታ በጣም እናመሰግናለን። ሰላም ሁኑ።